ሰላም እንዴት ናችሁ? ዛሬ ከኢኩዊቲኤች የ5K ፈንድድ አካውንት እየገዛው አካውንት መግዛት ለማትችሉ እና አካውንት ለመግዛት ፍላጎት ላላችሁ አንዳንድ ነገሮች ላይ ጥንቃቄ እንድታደርጉ የሚጠቅማችሁን ቪዲዮ ሰራላችኋለሁኝ። ሙሉ ቪዲዮን ማየት እንዳትረሱ። ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩ። በመጀመሪያ የኢኩዊቲኤች ዌብሳይት ላይ እንገባለን። ሊንኩን የኔ ቴሌግራም ቻናል ላይ ወይም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ኢኩዊቲኤች 3 ስቴፕ አለው። ቻሌንጅ ቴክ እናደርጋለን፣ ቬሪፋይ እናደርጋለን እና ፈንድድ አካውንት ስንሆን ደግሞ ትሬድ የምናደርግበት የተለያየ ህግ አለ። በመጀመሪያ አካውንቱን ከመግዛታችን በፊት ኢኩዊቲኤች ላይ አካውንት መክፈት ይኖርብናል። አካውንት ከፈትን በኋላ ፌዝ 1 ፌዝ 2 ኦር ፕሮ ኤጅ የሚባለውን አካውንት ከገዛን ወይንም ፌዝ 2 አካውንት ከገዛን ያንን ፓስ ስናደርግ ቬሪፋይ እንድናደርግ በመቀጠል ይጠይቁናል። ቬሪፋይ ስናደርግ በናሽናል አይዲ ማድረግ እንችላለን፣ በፓስፖርት ማድረግ እንችላለን። ፈንድድ ትሬደር ከሆነም በኋላ 80% ወር 90% ፕሮፊት ሼር ይኖራቸዋል። ላይቭ ትሬድ እናደርጋለን ማለት ነው። እነዚህ የምታያቸው ስለ እነሱ በደንብ የሚገልጹ ነገሮች ናቸው። ገብታችሁ እናንተ በደንብ ይዋቸው። ኮሚሽን ስፕሪድ ብዙም ስፕሪዱ እንትን አይደለም፣ የተጋነነ አይነት የምንለው አይደለም። እስከ 100,000 ፈንድድ አካውንት ይሸጣሉ። እዚህ ጋር እንደምታዩት 1 ስቴፕ 2 ስቴፕ እና ፕሮ ኤጅ የሚሉት አካውንት አላቸው። 1 ስቴፑ ከ2500 ጀምሮ ይሸጣል። የ5000 እስከ 100,000 ድረስ አላቸው። እንደምታዩት ነው። ዋጋውም $15 ነው። በ30% ዲስካውንት የምትገዙ ከሆነ $10 ከ50 ይሆናል ማለት ነው። እኔ አሁን ልገዛ ያሰብኩት የ2000 2 ስቴፑን አካውንት የ5000 ነው ማለት ነው። እዚህ ጋር እንደምታዩት ህጎቹን ትሬዲንግ ፔሪዳቸው ላይ አንሊሚትድ ነው። ትሬዲንግ ፔሪዳቸው ሚኒመም ትሬድ የለም። ትሬዲንግ ፔሪድ ሚኒመም ትሬዱንም ካየም በኋላ ማክሲመም ዴሊ ሎስ እንደምታዩት ነው 5% ነው ዴሊ ሎሳችን የሚሆነው። ይሄ ማክሲመም ሎሳችን ደግሞ 10% ነው የሚሆነው። ፕሮፊት ታርጌታችንን 8% 5% ይሆናል። ፈንድድ ስንሆን እዚህ ጋር ዳሽ ያደረጉት ፕሮፊት ታርጌት ስለሌለው ነው። ነገር ግን ሚኒመም ዊዝድሮ $125 ነው ማለት ነው። ሌቨሬጁ እንደምታዩት 1.40 1.15 እና 1.15 ነው። ለኢንዲሲስ በጣም ትንሽ ነው ሌቨሬጁ። እኛ ግን እንደምፈልገው ከሆነ ብዙም ትንሽ የምንለው አይደለም። ቪዲዮን በደንብ ተከታተሉት። ማድረገውን ነገር በደንብ ይሁ የ5000 አካውንት በዲስካውንት ነው የምንገዛው። በቲአርኤክስ ነው የምንከፍለው። ፊው ስለሚቀንስ ማለት ነው። 20 ሳንቲም ብቻ ነው የሚቆርጥብን። ኮድ እናስገባለን። እዚህ ጋር 30% ኦፍ የሚያደርግልንን ኮድ እናስገባለን። $20 የነበረው በ30% ኦፍ $14 ነው የሚሆነው ማለት ነው። እንደምታዩት ባይ እንለዋለን። እዚህ ጋር ኢረር ስለሚፈጠርብን አድሬስ አልሞላንም። አድሬስ ሞልተን እንመልሳለን ማለት ነው። አድሬሳችሁን ስትሞሉ በደንብ ጥንቃቄ አድርጋችሁ መታወቂያችሁ ላይ ያለውን አድሬስ በስትክክል መሙላት እንዳትረሱ። እዚህ ጋር ያሉት የግል ጉዳዮች ስለሆኑ ነው ማላሳያችሁ። ከሞላም በኋላ ባይ እንለዋለን። ባይ ስንለው ከኮይን ፔይመንት እንደዚህ አይነት የቲአርኤክስ አድሬስ ይሰጠናል። 57.7 1047 ቲአርኤክስ እንድናስገባ ይነግረናል። እኛ የምናስገባው 57.72 ቲአርኤክስ ነው። ፊውን አስበን ደግሞ ከዛ በላይ ይሆናል። አሁን ወደ ቢትጌት ዋሌት ሄድና ስክሪንሾት ያረኩትን ወስጄ እዛ ላይ ያስገባለታለሁ። አድሬሱንም ኮፒ አድርጌ ይዘዋለሁ። ወደ ቢትጌት መተናል። እዚህ ጋር $14 ከምናምን ያዘጋጀዋት ዶላር አለች። $14 ከ33 ሶስቷን ወደ ቲአርኤክስ እንቀይረዋለን። ትሬድ ላይ መተን 58.72 ቲአርኤክስ ይሆናል። ከፊ ጋር ይበቃናል ማለት ነው። እሱን ዊዝድሮ እንለዋለን።
ዊዝድሮ ስታደርጉ በቢትጌት ብታደርጉ ፊ ይቀንስላችኋል። በሌላ በኩል ከሆነ ፊው ወደድ ይላል ማለት ነው። ስለዚህ እዚህ ጋር ስክሪንሾት ቅድም ያደረኩትን ፎቶ አስገባዋለሁ። አድራሻ ላለመሳሳት ይሄ ነው በደንብ አሪፉ መንገድ ማለት ነው። አስገብቶልኛል። አድራሻ ኦል ብየዋለሁ። ከታች እንደምታዩት 57.86 ነው የሚገባልኝ። እሱን አጅስት አድርጌ 57.72 እንዲሆን አድርገዋለሁኝ ማለት ነው። ያው እንደምታዩት እንግዲህ 57.72 እንዲሆን አድርጌዋለሁኝ። ዊዝድሮ ብለን የሚጠይቀንን በኢሜይል የሚገባልንን ሊንክ ኮድ አስገብተን ዊዝድሮ እናድርገዋለን። ክሮስ ቼክ በደንብ ማድረግ እንዳትረሱ፣ አድሬስ እንዳትሳሳቱ በደንብ ክሮስ ቼክ አድርጉ። ከዛ በኋላ ዊዝድሮ በሉት። ዊዝድሮ ካላችሁት በኋላ በኢሜይል ሊንክ ይልክላችኋል። በዛ ሊንክ ገብታችሁ በኢሜይል ቁጥር ይልክላችኋል። በዛ ቁጥር ዊዝድሮውን ታረጋግጡለታላችሁ። ኮንፈርም እለዋለሁኝ። ያው እዚህ ጋር በኢሜይል ና እኔ ጉግል አውተንቲኬተር ስለምጠቀም ሁለቱንም አስገብቼ ይመለሳል። ሁለቱንም አስገብቼ ሰብሚት ብየዋለሁኝ። በ15 ደቂቃ ወይ ከዛ ባነሰ ደቂቃ ውስጥ ይገባልኛል ሁሉም ነገር ማለት ነው። እዚህ ጋር በደንብ ጥንቃቄ ማድረግ ያለባችሁ እናንተ ዊዝድሮ ስላደረጋችሁት ብቻ ቀጥታ ቼክ አድርገው አያስገቡላችሁም። ሰፖርት ቲሙን ገብታችሁ ማናገር አለባችሁ። ብዙ ሰዎች ይበላሉ በዚህ ምክንያት። ዊዝድሮ ካደረጉ በኋላ ቀጥታ እንዲገባላቸው ስለሚጠብቁ ነው። ግዴታ ሰፖርት ቲሞቹን ገብታችሁ ቶሎ እንዲገባላችሁ ልክ ያለውኝ ብላችሁ ማናገር አለባችሁ። እሱንም አሳያችኋለሁኝ ማለት ነው። እዚህ ጋር ሰፖርት ቲሞችን አናግሬ ጨርሻለሁኝ። እነሱም የሰጡኝ መልስ በጣም አሪፍ ነው፣ ቶሎ ይገባልሃል ብለውኛል። አካውንቱም እነሱን ካናገርኩ በኋላ ዲቴይሉ በኢሜይል ገብቶልኛል። እሱን አሳያችኋለሁ። ፔይመንት ፕሮሰስ በክሪፕቶ ነው ያደረኩት። ኢሜይል የላኩላቸው እና እዚህ የጠየቁኝን አንዳንድ ነገሮች ልኬላቸው ሁሉንም ነገር ጨርሰን ልከውልኛል ማለት ነው። አካውንቱን ተቀብለናል። ይህንን አካውንት ፓስ አድርገን ፔይአውት የምናደርግ ከሆነ ጊቫዌይ ይኖረናል። 2500 ፈንድድ አካውንቱን ገዝተን እንሸልማለን ማለት ነው። ኮመንት አድርጉ፣ ላይክ እና ሰብስክራይብ አድርጉ። የቲክቶክ የቴሌግራም ቻናላችንንም ሰብስክራይብ አድርጉ፣ ጆይን አድርጉ። ያንን ላደረገ ሰው ብቻ ነው የምንሰጠው ማለት ነው። ይህንን ቪዲዮ ለብዙ ሰውም ሼር ማድረግ ይኖርባችኋል። መልካም እድል፣ መልካም ቆይታ ይሆንላችሁ።